የ37 ዓመቱ ባለግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ሀገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቀኝ አገዛዝ ለማላቀቅ እንደዚሁም የቆረጠ የፓን አፍሪካኒዝም መሪ ስብዕናን የተላበሰ ሰው ነው። መልእክቱ በመላው አፍሪካ ከዚያም አልፎ ሲያስተጋባ አድናቂዎቹም አንዳንድ ጊዜ የአፍሪካው ቼ ኩቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራ እንደዚሁም ሌሎች የአፍሪካ ጀግኖች ፈለግ ሲከተል ያዩት ናቸው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራት ፖለቲከኞችና ደራሲዎች እንኳን ሳይቀር ሰውየው እሱ ነው ሲሉ ዘምቻለሁ ሲል የኮንትሮል ሪስክ አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሊ ሲገልጽ ይሰማል። ሰላም ቤተሰቦች፣ ጄኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጄኤምሲ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ዕለቱ መሰናዶ እንድታልፉ ጋበዝን። በዕለቱ መሰናዷችን ስለ ኢብራሂም ትራኦሬ ከብሪቲሽ ብሮድካስት ኮርፖሬት ከተገኘው አጭር ጽሑፍ ጋር ይዘንላችሁ ቀረብን። ተመራማሪው አክሎም የትራኦሬ መልእክት አሁን የምንኖርበትን ዘመን ያንጸባርቃል። ብዙ አፍሪካውያን ከምዕራባውያን ዓለም ጋር ያላቸውን ግንኙነት መጠየቅና ለምንድነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛው የሚለውን ጥያቄ ሊጠይቁ ይገባል ሲልም ተደምጧል። እንደ አውሮፓውያን አቆጣጠር በ22 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶ ቀኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነት እንደመሰረተ ይታወቃል። ይህም የሩሲያ የፓራሚሊተሪ ማሰራጫን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ ማድረግን ሁሉ ይጨምራል። ይህም በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካተተ የውጭ ኩባንያ በአካባቢው ስራዎች ላይ 15 በመቶ ድርሻ እንዲሰጣቸውና ክህሎታቸውን ለቡርኪና ፋሶ ሰዎች ማስተላለፍ እንዲኖርባቸው ጭምርም አድርጓል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ እንደዚሁም ጎልድ ላይ ብቻ ተፈጻሚ እንደሚሆን ነው የተሰማው። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመውን አካል ወታደራዊ ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችቶችን ማቋቋም ጭምር እንደቻለ፣ ነገር ግን የምዕራባዊ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳሪማ ሪሶርስን በ24 መገባደጃ ላይ የአሳ ፍቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክሶችን ማስነሳቱ ጭምር ነው የተሰማው። የሱ ተወዳጅነትና አብዮታዊ ምስሎችን ለማጠናከር የታቀዱ ብዙ አሰሳዎችን ለጥልፎችን ጨምሮ የትራኦሬ እውቅናን ለማሳደግ በማህበራዊ ሚዲያ በኩል ከፍተኛ ስርጭት እንደተደረገና ያም እንቅስቃሴ በዓለም ዙሪያ እንዲታወቅ እንዳደረገው የሚወጡት መረጃዎች ያመላክታሉ። ትራኦሬ እንደ አውሮፓውያን አቆጣጠር በ23 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረገበት ወቅት የአፍሪካ መሪዎች ኢምፔሪያሊስቶች ገመዱን በሳቡለት ቁጥር የሚጨፍር አሻንጉሊት መምሰል ያቁሙ በማለት የአፍሪካ ቀልብ ስቦ ነበር። ይህም ንግግር የትራኦሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተበት የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በምዕራባውያን ሚዲያ ዘመቻ በመግባቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያን፣ ጥቁር ብሪታንያን ዝድም ጭምር በመላው ዓለም ተስፋፍቶ ሲታይም ጭምር ታይቷል። በዘረኝነት ቀኝ አገዛዝና ባርነት ያለፈ ማንኛውም ሰው ከመልእክታችን ጋር ሊዛመድ ይችላል በሚል ተማጽኖ ነበር በዚሁ መግለጫ ላይ የሰጠው። ጉልበቱና ልቡን የሰጠው እንደዚሁም አሜሪካዊ ራፐር ሜክ ሚልን ባለፈው ዓመት ሲያመሰግን ጭምር ነው የታየው። ይህን ታላቅ መሪ ግን የፈረንሳዩ ፕሬዝዳንት ቀልብ ትራኦሬን ፕሬዝዳንት ትራኦሬ በራስ ፓን አፍሪካኒዝም ነን በሚሉና በኒዮ ኢምፔሪያሊስቶቹ መካከል ያለ ቅጥ አልባ ጥምረት አካል እንደሆነ ጭምር ይገልጻል። ሻምበል ትራኦሬ ዝናው ቢናኝም ለ10 ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበረችው እንደ ቤኒን ወዳሉ ጎረቤቶች እየተሰራጨ ያለውን የእስላማዊ አመጽ ማስቆም አለመቻሉ ጭምር ነው እየተገለጸ የሚገኘው። የሱ ጁንታ ታጣቂዎችን፣ ሚዲያዎች እንደዚሁም የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎቹን አፍኗል። እንደዚሁም የሕክምና ባለሙያዎችና ባለስልጣናትን ጨምሮ ተቺዎቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦርነት ግንባር በመላክ እንዲቀጡ አድርጓቸዋል ተብሏል። ሳንካራ በ1983 በ33 ዓመቱ በፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል እንደነበር ህዝቡን አሰባስቦለት እንደነበርም ጭምር ይታወቃል። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ በቡርኪና ፋሶ ወደ ፈረንሳይ የፖለቲካ መዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከ4 ዓመታት በኋላ ሳንካራ ተገድለው እንደነበር ይታወቃል። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር በማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር አኩሴ የወታደራዊ መሪው ተወዳጅነት በአህጉሪቱ በተለይም በምዕራብ አፍሪካ የተከሰተ ያለውን የፖለቲካ ለውጥ የሚያመላክት ነው ሲሉም ጭምር ገልጸዋል። እኚህ ፕሮፌሰር እንደሚገልጹት ከሆነ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል። ስራ ወይም ደግሞ የተሻለ ትምህርት፣ ጤና አላመጣላቸውም። ይህም ወደ ሌሎች አማራጮች እንዲዞሩ ዋነኛ ምክንያት ይሆናል ሲሉም ጭምር ነው የገለጹትም።
ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉ የአህጉሩ መሪዎች በጣም ተቃራኒ ምስልን አቅርቦላቸዋል ብሏል።